ነው የሚሰማው። እግዚአብሔር ግን አጣም አውርተ አስተካክሎ አቃንቶ ወይ እንዲህ ሊል ፈልጎ ነው ልጄ ብሎ የሰማኝ ሰው ካለ አሜን ይበለኝ። አንድ ቀን ስትጸልይ ልል የፈለኩት ብሎ ታውቃለህ እግዚአብሔር ብሎ እንደውም አንዳንዶቻችን ጸሎት እኮ የሞት ያህል ልመና እንደ ያዕቆብና እንደ ዮሐንስ እናት ጥያቄያችን እኮ ሞት የሆነ ሰዎች አሉ ማለት ልል የፈለኩት መሮኝ ነው አላልነው። በቃይ እኮ ነው በቃይ አሁንስ በቃ አሁንስ አልበዛም ወይ ሆናል። ሰው በቃይ ብሎ እንዴት ቤት ይሰራል? በቃይ ብሎ እንዴት ያገባል? አሁንስ አልበዛም ወይ ብሎ እንዴት ያምርበታል? አስተካክሎ በቃይ ስትል ችግሩን ነው ይላል ጌታ። አሜን በል በረብጩና አሜን በል። ሰው ግን አጣሞ ይሰማል፣ አበላሽቶ ይሰማል። እግዚአብሔር እኮ የሚገርም ጸሎትንም ይሰማ። ይሄን የኛን ሰካራም ጸሎት አቃንቶም ይሰማ። ልጄ ደክሞት ነው አቅቷት ነው ሰልችቷት ነው እንጂ እንደሱ አይደለችም ብሎ የሚሰማ አስተካክሎ ይሰማል። ብዙዎቹ ንግግሮቻችን ለአምላካችን ብቻ ነው የሚገቡት። ለዛውም ይገርማል ዝምታችንን የመዝሙር ያህል ነው የሚሰማው። ሄሎ የሰማኝ ሰው ካለ ቋንቋ በመናጣለት የህይወት ማዕበል ውስጥ ህይወት ውስጥ ሁኔታው ስንገባ በቃ ዝም ጸጥ ጭጭ ሁሉ ነገሩ ጭጭ ሲል ነው ዝምታችንን የመዝሙር ያህል ነው የሚሰማው። ረገጥ አርጋችሁ አሜን ጫና አርጋችሁ ያልፋል እና አትችሉትም ያውቃል። ቦታው ደስ ቢልም ከፍታ ቢመስልም ቦታው ደስ ቢልም ከሁሉ የበለጠ ቢመስልም ግን የሚመጣው ሲዝን ብርድ እንደሆነ ያውቃል። ሙቀት እንደሌለው ያውቃል። ብዙ ውስብስብና ግራ የሚያጋቡ ሁኔታ ውስጥ የገባ ነው። በራሳችን ልከኝነትና ግትርነት አስቸጋሪ ተፈጥሯችን ነው። እግዚአብሔር ያውቃል። ከያዛችሁት ነገር በላይ ሲዝኑ ይዞት የሚመጣው ከባድ ነገር እንዳለ ስለሚያውቅ በያዛችሁት በሰበሰባችሁት ነገር ሳይሆን ይሄን ጉዳይ በመውጣት ብቻ ሳይሆን በመውጣት ብቻ ሳይሆን በመግባት እንደምታልፉ ስለሚያውቅ እግዚአብሔር በሞት ጥላ ሸለቆ ውስጥ እንኳን ይመራችኋል። አንዳንዶቻችሁ ትሰጉ ይሆናል። ምናልባት ደክሜ ከዚህ ክብር እጎል ሊሆን ብላችሁ ታስቡ ይሆናል። ላያደርሳችሁ ጉዞ አልጀመራችሁ። አንድ ነገር አረንጓዴ ነው ማለት ምቹ ነው ማለት አይደለም። እሱ ብቻ እግዚአብሔር የሌለበትን ህይወት ሳቅ አለበት፣ ጨዋታ አለበት፣ ደስታ አለበት ብለ እግዚአብሔር የሌለበት ህይወት ሞት አለበት።